እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላል አይደለ? ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ አይባልም? የት ነበርክ አንተ? ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን የኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፈታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ አንዴ ለውጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ይሄ ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ይሄ ደሞ ይሄ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለውጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻ አትወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንታው እየሰራ አይደለም ነው። ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይላ ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ።